ከ15 ዓመት እስራት በኋላ በሳውዲ አረቢያን የነበረችው ሌይላ ወደ ሀገሯ ገብታለች። ሰላም ሰላም! ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ውድ ኢትዮጵያውያንና ኤርትራውያን ሰላማችሁ በያላችሁበት ብዝት ተርፍ ይበልኝ። ዛሬ እኔ እንጃ አላቅም የሰማው ጊዜ በጣም ነው ደስ ያለኝ። ያው አብዛኛው የኢትዮጵያ ሕዝብ ለሷ ያላለቀሰ የለም። የእውነት ምን ብዬ ልግለጽላችሁ? በጣም ነው ደስ ያለኝ። ደስታዬ ወደር የለውም። በቃ ሳይ በጣም ነው ባይ እንትን ያለው ማርያም በጣም ደስ ብሎኛል። እንግዲህ እናትና አባቷ ድምጼ ራሱ እንትን ብሎኛል። ማርያም በጣም ነው ደስ ያለኝ በሰላም መግባቷ። በቃ እናትና አባቷ ምን ያህል እኔ እንጃ አላቅም እንዴት ደስ ብሏቸው እንደሆነ አሁን በጉጉት ሲጠብቁ ሲያለቅሱ የነበረውን አሁንም ባቸው ታብሷል። ልጃቸውም በአይናቸው አይተዋል በህይወት ኑረው ማለት ነው። በጣም ደስ ይላል። እንጃ አላቅም። እዚህ ጋር የሁሉም ሰው ነው ማለት ውጤት ማለት ነው። ሁሉም ሰው ብዙ መስዋዕት ከፍሏል ለሌላ ማለት ነው እንድትፈታ ካላት እንትን ብዙ ነገሮች ብዙ ሰው ጥሯል። የኢትዮጵያ ሕዝብ ሁሉም መላው አረቦችም ድረስ እና እኔ ምን ብዬ እንደምገልጽላችሁ አላቅም። ብዙ አረብ ራሱ ብዙ ድምጽ ሆነዋታል እና ብዙ መስዋዕት ያው ሁሉም ሰው ነው ለሷ እንትን ያለው ማለት ነው። ይሄ ነው ከሌ ነው ማለት አልችልም። በጣም ነው እኔ እንጃ አላቅም። ከብዙ ድካም ከብዙ መከራ ብቻ እግዚአብሔር ይመስገን አሁን ለእናትና አባቷ በሰላም ለምትወዳት ኢትዮጵያ ለሀገሯ በሰላም ገብታለች። እንግዲህ ደስ ይላል በጣም እኔ እንጃ በጣም ደስ ብሎኛል። ከምንም በላይ ምን ብዬ ልግለጽላችሁ አላውቅም። ብቻ እግዚአብሔር ይመስገን ክብሩ ይስፋ ለመድኃኒዓለም በሰላም እናትና አባቷን ሁልጊዜ በለቅሶ እሷን በጉጉት እንደጠበቁ ነበር። ግን አሁን ላይ በሰላም አይኗን ማየት ልጃቸውን በጣም ትልቅ ነገር ነው። ማለቅም ትልቅ ደስታ ነው። እና ደግሞ መሲ ሁላችሁም የምታውቋት የስደት እናት ማለት ነች። እግዚአብሔር ነፍሷን ይማረው ብትኖር ብዬ አሰብኩኝ። ይሄን ነገር ብታይ ያው ታውቃላችሁ መሲን ሁላችሁም ታውቋታላችሁ። በስደት ዓለም ላላችሁ መስዋዕት የምትከፍል እናት ማለት ነች። ያው ነፍሷን ይማረው ብትኖር ብዬ ተመኘው። ይሄን ነገር ብታይ አላቅም ብቻ ምን እንደምላችሁ የመሲን ሁኔታ ሁላችሁም ስለምታውቁ እንዴት እንደነበረች በስደት ዓለም ለሁሉም እናቶች ነበረች። እግዚአብሔር ነፍሷን በአጸደ ገነት ያሳርፍልን እና ኑራ ይሄን የሌላን ብታይ ብዬ የተመኘሁት ነገር ነው። ብዙ መስዋዕት ብዙ ነገሮች አይታለች እና ብቻ ላይቅም ብኖራ ይሄን ነገር አይታ ቢሆን ብዬ ስለተመኘው ነው። እና በጣም ደስ ብሎኛል። እንኳን በሰላም ለሀገሯ አበቃት። እግዚአብሔር አምላክ ክብሩ ይስፋ ለመድኃኒዓለም እና በያላችሁበት ሰላማችሁ ብዝት ትርፍ ይበልኝ። ባይ ባይ።